ሰላም እንዴት ናችሁ? ውድ የተከበራችሁ ተመልካቾቼ ዛሬ የማንቸስተር ዩናይትድ የዝውውር መረጃዎችን የምንመለከት ይሆናል። ወደ ማንቸስተር ዩናይትድ የዝውውር መረጃዎች ስንመለከት ማንቸስተር ዩናይትዶች የማቲያስ ኩኔን ዝውውር ለመጨረስ እጅጉን ተቃርበዋል ሲል ፋብሪዚዮ ሮማኖም አሁን በወጣ መረጃም ተናግሯል። ብራዚላዊው አጥቂ የክለቡን ፕሮጀክት የተቀበለ ሲሆን አሁን ላይ በግል ጉዳዮች ዙሪያም ከሙሉ ስምምነትም ተደርሷል። አሁን ላይ ማቲያስ ኩኔ ወደ ማንቸስተር ዩናይትድ የሚያደርገውን ጉዞ የሚጠናቀቅም አሁን ላይ ይመስላል። ማንቸስተር ዩናይትዶችም በቅርብ ከክለቡ ጋር ከአስቶን ቪላ ጋር የሚለያየውን ኢሚሊያኖ ማርቲኔዝን ለማስፈረም ጥረት እንደሚያደርግና ፋብሪዚዮ ሮማኖም ጨምሮ እንዲሁም ብዙ ሚዲያዎችም እየዘገቡት ይገኛሉ። ይህ ሊሳንድሮ ማርቲኔዝ በቀጣይ በአሁኑ ክረምት ላይ ይለቃል ተብሎም እየተነገረ ይገኛል። ማንቸስተር ዩናይትዶችም ይህን በረኛ ለማስፈረም በዚህ ክረምት ጥረት ያደርጋሉ ተብሎም እየተነገረ ይገኛል። እንዲሁም ማንቸስተር ዩናይትዶች የጋናዊውን የክንፍ ተጫዋች አንቶኒዮ ሴሜንዮ ጋር ድርድር በማድረግ በይፋ ጀምሯል። ዩናይትዶችም ለበርንማውዙ ይፋዊ የሆነ ጥያቄ ከማቅረባቸውን በፊት ከተጫዋቹ ጋር በግል ጥቅማጥም ጉዳዮችም መስማማት ይፈልጋሉ ሲልም አሌክስ ክሩክ ዘግቦታል። እንዲሁም ቪክተር ዩኬሬሽ የዝውውሩ ጉዳይ ነገሮቹ አርሰናል ብቻ በዝውውሩ ከመኖሩ ወደ አርሰናል እና ዩናይትድ እየተቀየረ ይመስላል። ዩናይትዶች ከፍተኛ ፍላጎት ማሳየታቸውም ጀምሮ አሁን ላይ እንደተገለጸው ዩኬሬሽ እና ዩናይትድ በዝውውሩ ላይ እንቅስቃሴ ከማድረጋቸው በፊት በቻምፒየንስ ሊጉ ተሳትፎ መሆን አለመሆናቸውን ለማወቅ እየጠበቀም ይገኛል። ማንቸስተር ዩናይትድ እና አርሰናል ሁለቱም የቻምፒየንስ ሊግ ተሳትፎ ከሆኑ በሩበን አሞሪም ምክንያት ማንቸስተር ዩናይትድ አጥቂውን የማስፈረም የተሻለ እድል እንዳለውም እየተነገረ ይገኛል። የስዊድናዊው አጥቂ ዩኬሬሽ የወደፊት እጣ ፋንታም በቀጣይ ጥቂት ቀናቶችም የሚወሰን ይሆናል። ስለ ማንቸስተር ዩናይትድ በጥቂቱም ቢሆን የዝውውር መረጃዎችን አነሳውላችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።